በወባ በሽታ አንዴ ከተያዛችሁ በኋላ ከታከማችሁ ድጋሚ ለምን እንደምነሳ ልንገራችሁ። ሰላም ፋርማሲስት አሸብር እባላለሁ። በወባ በሽታ አንዴ ከተያዛችሁ ወደ አካባቢ እንኳን ባትሄዱ ድጋሚ ለምን እንደምነሳ ልንገራችሁ። ይህ የሚሆንበት በአብዛኛው ጊዜ በውስጣችን ያለው ኢንፌክሽኑ ሙሉ አለመጥፋቱ ነው ማለት ነው። በሀገራችን ላይ የምንጠቀመው ፕላዝሞዲየም ቫይቫክስ ማላሪያ የሚባለው በሰውነታችን ውስጥ ብዙ ጊዜ በጉበት ውስጥ የፕሮዛይት የሚባል ስቴጆች ብዙ ጊዜ ይቆይና ድጋሚ ይነሳል ማለት ነው። ይህም ደግሞ የሚሆንበት አንደኛ ምክንያት ለወባ ክኒን የምትሰጡበት ክኒን እቺ ከወሰደን በኋላ እቺ ፍሎሚኪን የምትባለዋን ክኒን ለ14 ቀን የምትሰጥበት ክኒን ካልወሰድን ሙሉ በሙሉ ፓራሳይቱ ከውስጣችን አይጠፋም ማለት ነው። ስለዚህ ለ14 ቀን የምትሰጥበት እቺ ፍሎሚኪን የምትባለውን ክኒን ወስደን ከጨረስን በትክክሉ በታዘዘ መጠን ወስደን ከጨረስን በኋላ ከውስጣችን ያለው ሙሉ በሙሉ ኢንፌክሽኑ ሊጠፋ ይችላል ማለት ነው። ስለዚህ ይሄን የነገርኳችሁ ምክንያት ከብዙ አንደኛ ስለነበረ ነው ማለት ነው።